ሰላም ሰላም ቤተሰብ እንዴት ናችሁ? የኔ ወዶች ደህና ናችሁ? አማን ናችሁ? ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ቤተሰብ እንኳን ደህና መጣችሁ። ማሮቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። ዛሬ ተመልሻለሁ። ያው ሰሞኑን ትንሽ ጠፋ ብያለሁ፣ አልተመቸኝም ነበር። ለዛ ነው ፋሚሊ እና ዛሬ ስመለስ ያው ሁሉ ጊዜም እኔ በአብርሽ ቪዲዮ ላይ አስተያየት እሰጣለሁ። አልፎ አልፎም ባይመቸኝም አልፎ አልፎ ደህና ነገር ሲመጣ ምናምን አስተያየት እሰጣለሁ ማለት ነው። ያው ትናንትና እንዳያችሁት አይታችሁታል። በአብዛኛው ሰው ሁሉም ሰው አይቶታል ስለምትከታተሏቸው። ያው ያለው ቪዲዮ ላይ ያለው ነገር የምናየው ነገር በጣም የሚያስጠላ ነገር ቢሆንም እና ትናንትና ሄርሜላን ከህይወታችን ውጭ ብለው አስወጥተዋት ነበርና ባልና ሚስት። እሱም አዎ አልፈልግም ሚስቴን መርጫለሁ ብለው ከህይወቴ ውጭ ብለው አስወጥተዋት ነበር። ያው ፋሚሊ እንዳያችሁት ማለት ነው። እና ግን አረ ሴቶች ወዴት እየሄዳችሁ ነው? አረ ተው ተው ተው። እንዴ ከባለ ትዳር ወንድ ውጭ ሌላ ሴት የለም እንዴ? አንቺ ሴት አታሰድቢ። ምን አይነት እርምጥምጥ ናት? የምር በጣም ነው ያናደደችኝ። እኔ እሷን ሳይ ሴትነቴን ነው የጠላሁት። በጣም ነው የሚያስጠላው። ሴትን አታሰድቢ፣ ሴትን ርካሽ አታርጊ። ይዝህን ያህል ወንድ የጠፋ ይመስል ማርያም በጣም ነው የተናደድኩት። የትናንትናው ሲገርመኝ፣ ትናንትና አልተመቸኝም ነበር፣ ሌላ ቦታ ነበርኩኝና የዛሬውን ሳየው ደግሞ በጣም ተገረምኩኝ ማለት ነው። እኔ ሌላ ጊዜ እሷን እንትን ገብቻ ላየውም ነበር፣ ግን ሸር አድርገውልኝ ምናምን ሳየው እኔ በጣም ነው የተገረምኩት። የዚህን ያህል ባለትዳር ሰው ሚስትንና ልጅህን ጥለህ መጥተህ ከኔ ጋር ካልሆንክ ብሎ ኧረ በስመ አብ! ኧረ ፈሪ በመድኃኒዓለም ከእንደዚህ አይነት ፈጣሪ ይሰውራችሁ። የምር ቆንጆ ሴት ጭንቅላት የላትም የሚባለው እውነት ነው። የምር አስተሳሰቧ ማይንዷ ዜሮ ነው የሚባለው። የምር እውነቴን ነው። ልክ እንደ ሄርሜላ አይነቷ ማለት ነው። የምር ቆንጆ ስላችሁ ታዲያ ሁሉንም ቆንጆ አይቀላቅልም። ከ100% 25% ያለው አይደለም አልጫ፣ ልክ እንደ መልካቸው አልጫ አስተሳሰብ ያላቸው፣ ምንም ወደ ኋላ ዙሮ የማያስብ አስተሳሰብ ያለው ደንቆሮ አለው አይደል? እንደዛ ማለት ነው። መሳደብ አልፈልግም፣ ግን ያው አለ አይደለ? ተሳዳቢ መሆን ሳትፈልጉ፣ ተናጋሪ ሰው መሆን ሳትፈልጉ የምታዩት ነገር ምናምን እንድትናገሩ ምናምን ያስገድዳችኋል ሁኔታዎች ማለት ነው። ለምሳሌ በዚህ ይሄ ሰዓት አለ። አሁን ለምሳሌ እንደዚህ እግሬን ባረግበት ይፈጀኛል አይደል? ባለትዳርንም በባለትዳር ወንድ ላይ ሴትም ሆነ ወንድ ሰው ትዳር ያለውን ሰው መመኘት እንደዚህ በፈጣሪም በሰውም ዘንድ እንደዚህ ነው። እንደዚህ እንደ እሳት ነው የሚያንገበግባቸው። የምር በሃይማኖታቸውን ብትሉ በሰውም የሰው አፉ የሰው አይኑ የሰው ሁሉ ነገር በቃ እንደዚህ እንደ እሳት ነው የሚያንገበግበው። ምክንያቱም እዚህ ላይ እግሬን እሳቱ ላይ ባረገው በጣም ነው የሚያንገበግበው የሚያቃጥለኝ አይደል? እንኳን አርቄው እንደዚህ በርቀት ራሱ ግርፈቱ በጣም ነው የሚያቃጥለው ማለት ነው። እና በሰማይም ቤት በምድርም ቤት የሰው ህይወት መረበሽ፣ የራሳችሁ ያልሆነን ነገር መመኘት፣ በቃ አይደለም ምን ልበላችሁ፣ የእናንተ ያልሆነን ነገር የኔ ይሆናል ብላችሁ መመኘት፣ መጓጓት፣ ልክ እንደዚህ እንደ እሳት መቃጠል ማለት ነው። የምር በጣም ያስጠላል፣ በጣም ይደብራል። ሸም ነው። ወንዶችም ሴቶችም ተጠቀቁ። የሆነ ወድ የታጣ በቃ አይደለም እንጂ በጣም ነው ያስጠላችኝ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ሚዲያውን በጣም ተበከለ፣ በጣም አስጠላ። ታዳጊ ልጆች ያሉ ብዙ ነገሮች አሉ። የምር አሁን ላይ ህፃናቱ ምናምን ነው የሚያዩ እንደዚህ እንትን ላይ ሚዲያ ላይ በጣም የሚከታተሉት ህፃናቱ ነው። ብቻ በጣም ከባድ ነው። ግን ፈጣሪ ጸሎት እናድርግ ሁላችንም በየሃይማኖታችን። ፈጣሪ ሆይ ከእንደዚህ አይነት ነገር ጠብቀን፣ ከእንደዚህ አይነት ነገር ሀገራችንን ጠብቅልን። ከእንደዚህ ከቆሻሻ ስራ፣ ከቆሻሻ በቃ ሃይማኖትን ባህልን ከማይወክል ነገር በጣም ነው የሚያስጠላው። ማርያምን በጣም ነው የሚያስጠላው። የምር እንጃ በጣም ነው የሚደብረው፣ የሚያስጠላው። ከባድ ነው በጣም ሲቸው እኔ ለራሴ በጣም ዘገነነኝ ለምሰማው ማለት ነው። እና ደግሞ ውስጡ ያለችው ልጅ ደግሞ በጣም አሳዘነች። ታውቂያለሽ? እኔ እንጃ ሩታ የምር ጀግና ነሽ፣ የምር ትችያለሽ።
ባልሽን በዚህ እንትን ውስጥ ምን አይነት እንትን እንደሆነ ምን አይነት ሰው እየተጫወቱበት እንደሆነ ምን አይነት ሞኝ ነህ እያሉ ሞኝ ያልሆነውን ልጅ በራሱ ማሰብ የሚችለውን እኛንን የምናስብል እኛንን የምንመራ እሷ ክፉ ናት እያለ እንደዛ ሲጫወቱበት በዚች በ3 ቀን ውስጥ እጅ ማስገባት ጀግና ነሽ። የምር እንደዚህ ባለትዳር የሆናችሁ ወንዶችም ሴቶችም እንደዚህ የእናንተን የሆነ ነገር የእናንተን ህይወት ሊያፈርስ የመጣውን ሰው እንደዚህ ነው አሳፍራችሁ መመለስ ያለባችሁ። እንደዚህ በቃ አይደለም ለጊዜው መጣ እንደዚህ ለትንሽ ጊዜ ልታበጣበጣችሁ ወይ ደግሞ የሆነ ነገር ልታደርግባችሁ ትችላላችሁ። ግን በጊዜ ሁኔታ ያንን ነገር ማስተካከል እንደምትችሉ ምንም ጥፋት ቢያጠፋም ደግሞ ባል ይቅር እንደሚባል አለ አይደለ? ያጠፋል የሰው ልጅ ይቅር የማይባል ነገር ሊኖር ይችላል። ግን እንደዚህ አለ አይደለ? ይቅር የሚባሉ ነገሮች ብዙ ነገሮች አሉ እና ደግሞ እንደዚህ አለማስተዋላችን ነው እንጂ ብዙ ነገሮች ይቅር የሚባሉ ነገሮች ናቸው። በሰው ላይ ግን አናስተውልም። እኛ ሰዎች ስንባል ቸኩለን ነው የምንወስነው። ስንወስን ቸኩላ የወሰነችው ውሳኔ መጀመሪያ ላይ ዋጋ እንዳስከፈላት አይታ አሁን ላይ ተረድታ በቃ አገናዝባ ወደ ራሷ ተመልሳ ተመውለድ ተመልሳ ሁሉ ነገር አስባ በዛ ሰዓት የለዋወጣት ነፍሰ ጡር በመሆኗ የእንትን ስሜቱ ነው ምናምን አለ አይደለ? ነፍሰ ጡር ስትሆኑ ከባድ ነው ስሜታችሁ በጣም ነው የሚቀያየረው። ሰውን አትረዱም። በጣም ያነጫንጫል ምናምን። በዛን ሰዓት ስትነጫነጭ ምናምን ሁሉም ነገር አልገባትም እንትን አላላትም ነበር እና አሁን ወልዳ ስትነሳ አገናዘበች። ሁሉን አየች፣ እንዴት እንደምትጫወቱበት እንዳሸንጉሊት ህይወቷን አየች። እንዴት ማስተካከል እንዳለባት ስታስተካክለው ምን አስነክታ ነው? ወይ መድኃኒዓለም ምን ታስነካዋለች ሚስት ማለት በስማ እናንተ ከዚህ ህይወት የምንፈልጋችሁ ነው እንደዛ የምትሆኑት? ይመድኃኒዓለም የሰውን ህይወት ለማፍረስ እንደዚህ ደፋ ቀና። የምር ሰዎች በደንብ ተመልከቱ። ወዳጅ መስሎ ጠላት አላያችሁ። እናስብላለን እያሉ እንደዚህ አፈር ከድሜ የሚያስበሉባቸው ህይወታቸውን ማለት ነው። ብቻ ግን በጣም ከባድ ነው፣ ያስጠላል። በተለይ ዛሬው እኔ እሷ ቤት ቪዲዮ ገብቻ ላይ በነገራችን ላይ ግን ዛሬ አልፎ አልፎ አይቼዋለሁ መለስ ቀለስ ብዬ። ግን በጣም የሚያስጠላው ንግግራቸው ምናምን ምን አስነክታ ነው? ሚስቱ ምንም ልታስነካው አልችልም። የተዋለደ ሰው ለዛው ባይዋለዱ ራሱ የምትወደው የምታፈቅረውን ሰው ልትጎዱ አትችሉም ማለት ነው። መገንዘብ ያለባቸው ግን ያለ አይደለም ማይንድ ስለሌላቸው ማሰቢያ የሌለው ሰው ደግሞ ምንም ማድረግ አትችሉም። ምክንያቱም አስተሳሰቡ ምንም ዜሮ ስለሆነ ራሱ የሚያደርገውን ነገር ነው የሚያስበው። ያ ሰው እንደነሱ ነው የሚመስላቸው። ምክንያቱም እናንተ የምታስቡትን ነው ያ ሰው ያደርጋል ብላችሁ የምታስቡት። ስለዚህ በራሳችሁ ማይንድ ተመርታችሁ እንደዛ አርጋባችሁ ነው እንደዛ አርጋብህ ነው ምናምን በቃ ተውኝ እኔ ትጉዳኝ አላችሁ በቃ። ስለዚህ ተውት አድርጎ ከሰው ህይወት ማውጣት ነው። ግን እንደዚህ የሚለማመጣቸው ምናምን እሱ ነው ችግሩን። ያ ግን እንዲጎዱት እንዲጫወቱበትም እየፈቀደላቸው ያለው እሱ ነው። ምክንያቱም አንድ ሰው በስነ ስርዓት ልክ ነግራችሁ ከህይወታችሁ ማሰናበት ያለባችሁን ሰው ማሰናበት አለባችሁ። በተለይ ደግሞ በአሁኑ ሰዓት በነቃበት ዘመን፣ ሁሉም ባወቃችሁበት ዘመን እንደዚህ መጫወት የለበትም አንድ ሰው ማለት ነው። እና ያው ግን በቃ ሚስቴ ትበልጣለች ብሎ አባሯታል። ደስ ብሎኛል ግን ስላባረራት። የምራት ቆሽሽ አንድ ሴትዮ፣ እኔ ስምሽን መጥራት አልፈልግም ግን በጣም ተግማማሽ፣ በጣም አስጠላብሽ። እኔ እናትና አባቶችሽ በጣም አዘንኩላቸው የምር። እኔ እንጃ እኛ ለድሮ በፊት አይደለም እንደዚህ ወጥተን እንደዚህ ባለ ትዳርን ሴት እንትን ወንድ እንደዚህ እንትን እንል። እኔ እንጃ ካገባ ወንድ ጋር ራሱ ከታያችሁ እኮ በጣም ከባድ ነው በሀገራችን። እንጃ በጣም ይከብዳል። የዚች ግን በጣም አስጠላ የወረደች። እኔ ምን አይነት ቤተሰብ እንዳላት ብቻ አላቅም። ለገንዘብ ብላችሁ ደግሞ ይህን ያህል ርቀት መጓዝ የለባችሁም የምር። ሰርታችሁ በቃ ክብራችሁ ማንነታችሁን አስጠብቃችሁ ብሰሩ ይሻላል የምር። ዝቅ ብላችሁ ለምን እንደ ኢትዮጵያ ለምን ስራ ቢጠፋ ለምን ዝቅ ብላችሁ እንጃ
ለምን ቂጠም አትሸጡም? የምር እንደዚህ ቆሻሻ ሆናችሁ የሰውን ትዳር እያበላሻችሁ ባለትዳርን ወንድን ያፈቅርሃለሁ እያላችሁ እንደዚህ ከምትንዘላዘሉ በጣም ነው የሚያስጠላው። ምንም ዶላር ቢወደድ ኑሮ እንደዚህ ቢሆን ግን በጣም ያስጠላል። ቤተሰብ እኔ ግን በጣም ደብሮኛል። እንግዲህ ያለ አይደለም መስራት ባልፈልግም ሰርቻለሁ። ምን አለ መሰላችሁ ሰሞኑን ቪዲዮ እየሰራው አይደለም እየተመቸኝ ስላልሆነ ያው ባያስደስተኝም አስደስቶኝ አይደለም። ባለፈው ደስ ብሎ ነበር ሰራላችሁ የነበረው ሩታ ያደረገችው ነገር ምናምን አስደንቆኝ አስገርሞኝ፣ ያው ግን ያው አለ አይደል አማራጭ አይኖራችሁም ብዙ ጊዜ። ለዛ ነው እንደዚህ ብዬ የመጣሁት እና ቤተሰብ ላይክ ሼር አድርጉ፣ አበረታቱ፣ ሰብስክራይብ አድርጉ። እስከ መጨረሻው ቪዲዮ ይውልኝ ፋሚሊዎች። ወዳችኋለሁ። ባይ ባይ የኔ ወዶች፣ ቴንኪዩ። እና ደግሞ እሳት እየሞቁ ነው። እሳት እንሞቅ። ብርዱ እንዴት እያደረጋችሁ ነው? ማታ ማታ ላይ ሲሆን በጣም ነው የሚበርደው የምር። እና የእሳት እየሞቁ ነው ማለት ነው ፋሚሊ። እያያችሁልኝ ነው። ብርዱ በጣም ከባድ እና ባይ ባይ ደህና ሁኑ የኔ ወዶች። በጣም ነው የምወዳችሁ። የምታከብሩኝ የማከብራችሁ ቤተሰቦቼ ቻው። መልካም ምሽት።